ሁኔታ ራስን መከላከል ደግሞ ግዴታ ነው። ተነሳውን በቃ ባለቤቱ ሳይመጣ ፏፏ እናድርግለት መኪናው ለአንተ እያለ መተከዝም ማሰብም አይቻልም። አርፈን ብናጠው ነው የሚሻለው። ከአንተ ጋር ምንም ነገር ማውራትም አይቻልም ሲጀመር። የአራዳ ልጅ እንዲህ ለስራ ሲነሳሳ ነው ደስ የሚለው። ትንሽ እንጥብ። ልክ ነህ፣ ብናጠው ነው የሚሻለው። ቅድሚያ ግን አንተን ነው ማጥብህ። አሁንስ በቃኝ። እንደ ሕፃን ልጅ እሽሩር መባል የለብኝም። ሰርቼ በላቤ በገንዘቤ መጋበዝ አለብኝ፣ መጋበዝም አለብኝ፣ መልፋትን ማወቅ አለብኝ ያለ ይመስላል ናቲ። ጽናት አሁንም ግራ ገብቷታል። በሩ ተቆርቁሮ ከዘራ አስቀምጦ የሄደው ሰውዬ ማን ነው? ለእኛም አልታየም። ባለፈው ክፍል እኔም ተናግሬያለሁ። እውነት በላይ እንደ ስፒድ አልሞተም፣ እያታለላቸው ነው የሚለውን ተናግሬ ነበረ። አሁንም አድራሻው ያልታወቀ ነገር ከዘራቸው በቤታቸው በር ላይ ቁጭ ብሎ አግኝተውታል። ሊና ናቲን ትወደዋለች። ነገር ግን ተደብቃ ስራ ቦታው ሂዳ እያየችው ነው። ናሆም ያሳያት። ኪራ አሁንም ከቤተሰብ አካሌ አንዱ ቢጎል ምንድን ነበር የሚደረገው? እባክህ ጠበቃ ዮሴፍ የሚደረጉን ነገር አድርግልኝ ያለ ይመስላል። መርማሪ ጆን አሁንም በጭንቀት ላይ ነው። በላይ ሞቷል አልሞተም የሚለውን ማወቅ አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። እንደ ምድር አሸዋ ሰላማችሁ ይብዛ እያልኩኝ ጽናት ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። ባለፈው ክፍል እንደነገርኳችሁ በላይ ሞቷል አልሞተም የሚለው ለእኛም አጠራጣሪ ነበረ። አሁንም የተገኘው መረጃ ያንን ነው የሚያመለክተው። በላይ ሞቷል፣ እውነትስ አልሞተም? በላይ ከዘራውን ከነ ጽናት በር ላይ ጥሎ ሄዷል። ማን የቆረቆረው? እኛም መልኩን አላየውም። ነገር ግን ተቆርቆሮ በራቸው ላይ ከዘራው ቁጭ ብሎ ሄዷል። በዚህም ምክንያት አባ በእውቀቱ ጽናት እንዲሁም ደግሞ ሊና ተጠራጥረዋል። እውነት መንፈሱ ነው መጥቶ ነው ይህ ሰውዬ እንደውም በቁሙ ያስፈራራል እንኳን መንፈሱ ነው መጥቶ ብላ ሊና ስታወራ ነበረ። ጽናትም ተጨንቃለች። ይሄ ነገር ለእኛ ምንድን ነው የተዘጋጀው እያለች ነው። አባ በእውቀቱም ይሄ ነገር ምናልባች ለእናንተ ያነጻ መውጫ ነው፣ ያ ደግሞ ወንጀሉ እንዳለባችሁ የሚገልጽ ነው፣ ከዘራውን እንዳትነኩት ለፖሊስ አመልክተን መጥቶ መወሰድ አለበት ብለው ነበረ። በዚህም የተነሳ መርማሪ ጆን የሰማ ይመስላል። እውነት በላይ በአካል አለ በህይወት አለ ወይስ ሙቷል? እንደሚያመለክተው የሬሳው ምርመራ ወይም የአስክሬኑ ምርመራ የሚያመለክተው በላይ የራሱን የእጅ አሻራ ብቻ ነው። የማንም አሻራ ሊገኝበት አልቻለም እሱ ላይ። ስለዚህ ምንድን ነው የሚደረገው? የነ ቤቲና የሄኖክ ጉዳይ፣ የኪራ ጉዳይ፣ ማን ነው ገዳዩ? እውነት ራሱን ገሎ ነው ወይስ በህይወት አለ? ጥያቄ ሆኖባቸዋል። አማን ሳያስበው መንገድ እየሄደ የሆነ መታጠፊያ ላይ ሲደርስ በላይን አይቶታል። በላይን ይመስላል አለ። ነገር ግን መታጠፊያው ላይ ሲደርስ ተደበቀኝ፣ ምን እንደሆነ አላየሁም አለ። ይመስለኛል በላይ እነ ሄኖክን ቤቲንና አማንን ሳምሶምን እንዲሁም ደግሞ ኪራን እየተከታተለ ነው። ነገር ግን ኪራን እየነገረው ነው፣ አንተ ምንም ነገር የለብህም ነፃ ነህ ብሎ ሜሴጅ ጽፎለታል። ነገር ግን ለነ ቤቲና ለነ አማን ማስጠንቀቂያ ይመስላል። አማንን እየተከታተለው ነው ማለት ይቻላል። ለምንድን ነው አማን ያየው ባይኑ? ከዛ በኋላ አማንም ደግሞ ቤት መጥቶ ቤቲና ሄኖክ ደግሞ ዛሬ የጉድ ነው ደስታቸው ወደ ራቷል። በጧት ተነስታ ቁርስ ሰርታለታለች ለሄኖክ። ደስ ይላል። ኬክም ነገር አለው መሰል። ብቻ ደስ የሚል ጊዜ እያሳለፉ በነበረበት ጊዜ አማን መጥቶ ረበሻቸው። አሁን የእናንተ ማጣጠሚያ ከእናንተ ጋር የምከራከርበት አይደለም። ስለዚህ በላይ በህይወት አለ፣ በላይ ናይቼዋለሁ እያለ ነገራቸው። ቤቲ የተወሰነም ቢሆን አምናለች 50%። ሄኖክ ግን ሊያምነው አልፈለገም። ብቻ ሄኖክ ማጣጣሉንና አማንን እንደማይወደው ሁሌ ነው የሚገልጽለት። እሱም አማንም እኔ ልሄድልህ ነው ከዚህ በኋላ መኖሪያ ልፈልግና ከዛ በኋላ ደግሞ የቃየን መጥቼ ወስዳለሁ አለ። ይሄንን ማቀበል ያልፈለገው ሄኖክ ውሸቱን ነው፣ ሊያታልለን ነው፣ የራሱን ጥቅም ሊያካሂድብን ነው እያለ ቤቲን መደለል ይዞበታል። ቤቲም ደግሞ እንዲህ ብሎ ገለጸላት አማን እኔ ቤቲ አንቺ ሚስኪን ነሽ፣
ያንቺ ባል እኮ የራሱን ሀሳብ ካልሆነ በስተቀር የሰውን የማይሰማ ሀሳብ ነው ያለው። ስለዚህ አንቺ ነሽ የምታሳዝኝ ብሎ እንዳዘነላት ገልጦላት ሂዷል። ምሩና ናሆም ፍቅራቸው ደርቷል። አሁንም ነይ እንውጣ፣ እንዴት ናት ሜጣ፣ የተለያዩ ቤት የሚከናወኑ ነገሮች እያከናወኑ ነው። ነገር ግን ግራ የገባው ናሆም ስለ ሊና አጥብቆ ይጨነቃል። ሊና ምን ማድረግ እንዳለበት አያውቅም። ከዚህ በፊት ተግደርድራ ነበር። አበባ አምጥቶ ሰጣት። ይቅርታ አድርጊልኝ አላት። ነገር ግን ይቅርታውን አልቀበልም፣ ምን ያደርግልኛል ያንተ ይቅርታ፣ እኔ ይቅር ብዬ ወደ ህይወት ስትመለስ እንደ ህፃን ልጅ ነው የምትሆነው። ስለዚህ ላደረግከው ጥፋት ደግሞ ቅጣት ያስፈልግሃል። በደንብ ስትቀጣና ስትገረፍ ያኔ ነው ህይወት እንዳስተማረችህ ወይም መልካም ነገር የምትሆነው። እዚህ ጋር የሊና ሀሳብ በጣም ነው የተመቸኝ። ናሆም እስኪ ልትረዳኝ ይገባል። አንተ ሁሌ ስለ እሱ ብቻ አይደለም። እኔና እሱን ማጣመር ከፈለጋችሁ መጀመሪያ ናቲ ላይ በደንብ ስሩበት። ይሄን ነገር ኪራና ናሆም ሲነጋገሩበት ነበረ። ኪራና ናሆም የተነጋገሩት ሊናና ናቲ መለያየት የለባቸውም፣ አንድ ላይ መሆን አለባቸው። ስለዚህ አንድ ላይ ደግሞ እነሱን ለማድረግ ሊና ተጎድታለች፣ ብዙ ነገር አሳልፋለች፣ ብዙ ስቃይ አይታለች። እንደሷ ጠንካራ ሴት አይተን አናውቅም ብለው ነበረ። እሷም የተናገረችው እኔ ስንት ስቃይ ያሳለፍኩትን ናቲ ግን ሩቡን አላሳለፈም። ናቲ ትንሽ ዋዬ መቸት ሲለው እንደ ህፃን ልጅ ነው የሚያደርገው። ስለዚህ ይሄን ነገር ደግሞ መቀጣትና በህይወት መፈተን አለበት ብላ ወሰነችለት። እኔን እና እሱን ለማስታረቅ ከፈለጋችሁ በደንብ አድርጋችሁ እሱ ላይ ስሩና በደንብ ይቀየር ወደ ህይወቱ። ስለዚህ ለውጥ መታየት አለበት ብላለች። ናሆምም ያለው ነገር እሺ ችግር የለውም እናውቃለን፣ ያንቺን ጉዳት ተረድተንሻል፣ ነገር ግን መለያየት የለባችሁም ለማለት ነው አላት። አይ ቢሆንም በደንብ አድርጋችሁ ስሩ። እኔ ከዚህ በፊት እኮ ለትዳሬ ብዙ መስዋዕትነት ከፍያለሁ። ሰክሮ መጥቶ ሰክሮ ሲመጣ ሲያመሽ ምን ሲል ይህን ሁሉ ችያለሁ። አሁን ደግሞ እሱ በተራው ይቀጣ። ስለዚህ ከቅጣቱ ተምሮ ጥሩ ውጤት ያመጣል ብዬ አስባለሁ ያለች ትመስላለች ሊና። እስኪ ና እኔ እንኳን ብወልድ ልጄን ወዴት ነው ይዤ የምሄደው? ምንድን ነው የማረገው? ወይስ እዛ ቤት ውስጥ በራብና በሀዘን ነው መጎሳቀሉ ያለብኝ? አንድ ነገር እኮ ስታገባ ከኋላ የሚመጣውንም አብረ መስዋዕትነት መውሰድ አለብህ። እሱ ግን ይሄን ነገር አያስብም። ሁሌ የራሱን ነገር ነው የሚያስበው። ከዛም በተረፈ ደግሞ ትንሽ ዋየ ሲመቸው ይንደላቀቃል። ትንሽ ሲጎልበት ደግሞ ወደ እኔ ይመጣል። ስለዚህ ተወኝ በያለች ትመስላለች ና በነገራችን ላይ አንዳንዴ ሴቶች ሲያመሩ ቁርጥ አድርገው ያመራሉ። ትወደዋለች፣ ያለሱ መኖር አችልም። ነገር ግን የተወሰነ መቀጣት አለበት። ለዛም ደግሞ ትምህርት መውሰድ ያለበት ያለች ትመስላለች። መኪና ጠባ ውስጥ ገብቶ ትካዜ የገባው ናቲ አሁንም አንድ ጓደኛ አግኝቷል። በነገራችን ላይ ጓደኛው ልክ እንደሱ ነው። አዝግ በሉት። እኔም ራሱ በጻቅ ፍንትክን ያደረገኝ ምን አለበት ይችን መኪና ሳሙና ቀብተህ ባተዋት ታኮርፋለች እኮ ማለት መሳለቁን ቀጠለበት። ሊና መታ ነበረ ከናሆም ጋር ልታየው ከሩቁ ጠርቶ ፊሽካ ነፍቶ ጠራው። መኪናውን እያጠበ ካየችው በኋላ ሚስኪን ናቲ እኮ ያሳዝናል። የበላበትን እቃ ቤት ውስጥ የማያጥብ አሁን መኪና እንደዚህ ያጥባል? ደግሞ ብቻውን ነው እንዴ? አጋዥ የለውም በማለት ጠይቀችው። አይ እዚህ የሚያጡት ብዙ ናቸው፣ ነገር ግን አሁን የሱ ተራ ሆኖ ነው ብሎ ነገራት። ናሆም ፊሽካ ነፋና ጠራው። ሊናም ናሆም እኔ እናንተ እኮ እንደዚህ አይደለም የተባባል ነው ማድረግ የለብህም ነበር አለችው። አይ እናንተ ሁለታችሁ ተጣልታችሁ ማየት አልፈልግም አላት። እንግዳማ ላስታርቃችሁ ብሎ እኔ ልጅ አባት ነኝ መዋሸት አልችልም፣ እውነቱን ነው የምናገረው አለ። ፊሽካ ተፍቶ ናቲን ጠራው። ናቲም ከስራው አቋርጦ መጣ። ሊናዬ መጣሽ እንዴት ነሽ ብሎ ጠየቃት። እንደው እኔን ለማየት ነው እኮ የመጣሽው አላት። አይ አይደለም፣ በዚህ እግር መንገዳችን የሆነ ቃል እናነሳ ብለን በዛው የናቲን ስራ ቦታ ላሳየሽ ብሎ ናሆም አምጥቶ ይለዋለች። ይሄ እንግዲህ የውሸት ማሳበቢያ ነው። ናሆም ግን እውነቱን ነገራት። አይደለም ሊና የናቲን ስራ ቦታ አሳየ ብላይ ነው ያመጣሁ። ስለዚህ ናቲ እንግዲህ ይሄ ነው ምስሉ ላይ የምትመለከቱት ጓደኛው። በጣም አዝግ ነው። በጣም የሚገርመኝ በጣም የሚያስቅ ከናቲ የባሰ ማለት ነው። እኔ በሳቅም ትክ እያልኩ ነበር ድራማውን ሳየ ነበረው ማለት ነው። እና አሳየኝ ብላይ ነው ላሳያት ነው የመጣችሁ አላት። ታይዋ አትንገሪኝ፣ እንደምትወጂኝ ያውቃለሁ። እዚህ ስራ ቦታዬ ድረስ ከመጣሽ በቂ ነው ለኔ። ስለዚህ ይቅርታ ታደርጊልኛለሽ አላት። ሊና እውነቱን ንገሪ ብሎ ፍጥጥ አድርጎ ጠየቃት። አዎ
ናሆም እንደነገረ ነው ምንም የተለየ ነገር የለውም ብላ ነገረችው። አይ እንደዛ ከሆነ ይቅርታም ታደርጊልኛለሽ፣ ችግር የለውም አሁን መመለስ ትችያለሽ። ሊናዬ ይቅር ካረግሽልኝማ እኔ በለፋሁትና በላቤ ገንዘብ ነው ምሳ ልጋብዝሽ አላት። አይ እቸኩላለሁኝ እነ ጽናት ይጠብቁኛል ቤት አልፈልግም ብላው ወደ እነ ናሆም ልትመለስ ነበረ። ከናሆም ጋር ልትመለስ ነበረ። በዚህ አጋጣሚ ነው ጓደኛውን ያወቅ ነው። አንተ ናቲ መኪናዋ ሳሙና ቀብታ አትተዋት ታኮርፋደ ብያህል ነበረ። ምንድን ነው እሙዬ ደህና ናችሁ? እንዴት ናችሁ? መኪና የሚታጠብ ካላችሁ ልጠብላችሁ፣ እንደውም ስራ ፈትቼ ነበር ብሎ ተዋወቃቸው። ጓደኛዬ ነው። ከዚህ ካሉት ቡድኖች መካከል በጣም አሳቂና አዝናኝ ጥርስ ክድን የማያስብለው ጓደኛዬ ነው፣ ተዋወቁት ብሎ አስተዋወቃቸው። እሱ ጋርም እንደሚኖር ተናግሮ ነበረ ናቲ። እሺ ደስ ይላል፣ ተንከባከበው። ናቲ እኮ እንደ ህፃን ልጅ ነው የሚያደርገው፣ የሚሆነውን አድርግለት ብላ ሊና ለጓደኛው ነግራው ተሰናብታው ሄደች። በመቀጠልም የተለመደው ቅዱሴ ናቲን የሚቆጣው ናቲን ለናቲ ደወለለት። ስልኩን አነሳ፣ ሁሉ ነገር ጠየቀው። ናቲ ሁሉን ነገር እነ ኪራ ነግረውኛል። የሞኛ አስተሳሰብ የምታስበው አንተ ለምንድን ነው? እስከ መቼ ነው የምትቀየረው? አረ በፈጠረህ እንደዚህ አይነት አትሰብ። ህይወትህን በቁሳቁስ ነገሮች ትቀይራታለህ ወይ? ይህ የሞኝ አስተሳሰብ ነው። ጎበዝ ሰው ማለት ከስተቱ ተምሮ ብልጥ ሆኖ ጥሩ ደረጃ መድረስ ነው። ያንተ ግን ደግሞ በዛ ጠና። አንተ ከተቀየርክና ጥሩ ውጤት ላይ ከደረስክ እኔ ሁሉንም ነገር ይቅር አደርግልሃለሁ ብሎታል። የሚወደውና በጣም ጓደኛ ቅዱስ ማለት በአካል ቢሆን እንላለን። ቅዱስ ቤቱን አስረክቦታል፣ መኪናውን ሰጥቶታል። መኪናውን አጋጨ፣ ቤቱን ለቆ ወጣ። ናቲ ማለት ነው ብላለበት። ይሄ ነገር በአካል ብናደርገው ብዙዎቻችን እኮ ወደ ሌላ ሀገር እንኳን ስንሄድ ስንፈልግ እቃችንን ጓደኛችን ይጠቀምበት ብለን አይደለም የምንሰጠው። እቃችንን ሽክፍክፍ አድርገን ካርቶን ውስጥም ከሆነ ቁምሳጥንም ቦፌ ውስጥም ከሆነ አስገብተን ቆልፈን ነው የምንመጣው። እንዲተጠቀሙበት ብሎ የሚሰጥ ሰው የለም። ለምን እኔ ስንት ዓመት የተንከራተትኩበት የለፋሁበት ነው፣ እሱ በደንብ አይጠቀምበትም ብለን ነው የምናስበው። እና የሚሰጥ የለም። ብቻ የድራማ ስለሆነ ብዬ ነው የማስበው። ግን ቢኖር ደስ ይላል። ቅዱስ ያደረገው ነገር ቅዱስ በለዛነቱና ለብ ባላነጋገሩ፣ አስተዋይነቱ፣ ብልህነቱ የትልቅ ሰው ምሁር የትንሽ ምሁር መሆኑን ብዙዎቻችን እናውቃለን። ከዛም ለናቲ ያደረገው ነገር እንደዛ ነው። ናቲን ተቆጥቶታል። በቁሳቁሳዊ ነገር ወይም በኮተታ ኮተት እንዴት ራስን ትቀይራለህ? ስለዚህ አሁን ጠንክረህ መስራት ነው ያለብህ። ራስህ ላይ መቀየር ነው ያለብህ። ሊናን በድለሃታል፣ አሰቃያታል፣ ይገባታል ማኩረፍም። ስለዚህ ሊናን ደግሞ እኔ አናግራታለሁኝ፣ ወደ ቤት ተመለሱ አለው። አይኔማ ቤት አልመለስም፣ አንድ ጓደኛ ያለ ከሱ ጋር ነው የምኖረው። ቤትን ብመለስ ብቻዬን ነው የምኖረው። ሊዳም የለች፣ አንተም የለ። ስለዚህ ቅዱሴ ተወኝ፣ እኔ ከጓደኛዬ ጋር ልኖር። እንዴት እንደናፈቀኝ ምክርህ፣ ለዛ ሁሉ ነገርህ ለካ በአንተ ነበር ተደብቄ ያለሁት ህይወትን ስኖራት የነበረው። አሁን ነው የገባኝ ያንተ አለመኖር ለእኔ ለህይወቴ ትልቅ ዋስትና እንደወሰድክልኝ በህይወት እንዳለ ወይም ከኔ ጋር እንደነበርክ ተረድቼዋለሁ አለ። ናቲ እንደዚህ አትበል፣ እንደዚህ አይነት አጋጣሚዎች ናቸው ለህይወትህ ትልቅ መስመር የሚያስይዙ። ሁሌ ከሰው ጋር ጥገኛ ሆነ ወይም ፓራዳይም ሆነ መኖር አትችልም። ስለዚህ በሁለት እግርህ ቁመህ መሄድ ስላለብህ፣ በሁለት እግርህ ቁመህ ስራ መስራት ስላለብህ ይህ አጋጣሚ ለአንተ ጥሩ እድል ይመስለኛል ብሎ የሚባለውን ሁሉ የሚመከረውን ሁሉ መከረው። ቅዱሴ በጣም ደስ ይላል፣ ለዛ አለው። ሁሉን ነገር እናውቃለን። እኔ እንደውም ጽናት ድራማ ላይ ስናየው ራኬብ የሰኒ ወዷት ያገባታል፣ ድራማ ይቀጥላል ብዬ ነበር ያሰብነው። በምዕራፍ 2 ግን ራኬብን መታ ከእሱ ጋር እንደሚዋደዱ እናውቃለን። ራኬብ በኃይለኝነቷ ብዙዎቻችን እናውቃታለን። እንትና ደግሞ ቅዱሴ ደግሞ ለዚህ ያለ አስተዋይ ብልህ ትልቅ ሰው ጋር የሚውል የልጅ ብልህ ነው እና ለራኬብ ይሆናታል። በእርግጥ ራኬብ ጋል ያለች ናት፣ ቤንዚን ናት። ስለዚህ ደግሞ እሷ ስትግል እሱ ውሃ ይዞ እያርከፈከፈ ያጠፋታል ማለት ነው። ስለዚህ ራኬብን ያገባል ብለን ተስፋ እናደርጋለን። ራኬብ ጠፍታለች ከእህቷ ከሰኒካ። በሚቀጥለው ክፍል ግን ይመጣሉ ብለን እናስባለን። ቅዱስ በቅርቡ ከውጭ ሀገር እንደሚመጣ ለናቲ ገልጾለታል። ምናልባት ኒናም ይቅር ብላው ወደ ቅዱስ ቤት አምርተው ቅዱስን እዛው ቤት ውስጥ ይጠብቁት ይሆናል። ከዚህ በፊት የሚኖሩት ቅዱስና ናቲ ነበሩ። አሁን ግን ሶስተኛ ሰው ደግሞ
ሊና ተጨምራለች። ምናልባት ቅዱስና ናቲ ወደ ውጭ ወጥተው ስራ መስራት ካለባቸው ሰርተው ሲመለሱ ሊና ምግብ አበሳስታ እንደምትጠብቃቸው ተስፋ እናደርጋለን። ግን አንድ ነገር ልንገራችሁ፣ ትንሽ ቆየት ሲል ምናልባት ቅዱስ ሚስት ሊያገባ ይችላል። ስለዚህ ናቲ ደግሞ ራሱን መቻሉ ጥሩ ነው። ቤቱን የሰውን ቤት ለቆ ውልቅ ማለት ይችላል ማለት ነው ስራ ካለው። ሌላ በተረፈ ቅዱስ ያስደሰተኝ ነገር ልንገራችሁ። እቃ ነው የጠፋው። የጠፋውም እቃ ደግሞ የወንድም እቃ ነው። ለምን እንደዚህ አይነት ላስተሳሰብ ታስባለህ ብሎታል። አበበ እውቀቱ ዛሬ ደስ ይላሉ፣ ብዙም አልቀረቡም። ነገር ግን ያው ለፖሊስ ማመልከት እንዳለባቸው ከነጽናት ጋር የቀረቡበት ፓርት ነው። እኔ አበበ እውቀቱ ሲቀርቡ ደስ ይሉኛል። እንግዲህ ያቆሙ ምን መሰላችሁ? ኪያም ያ እንትና ይወዳታል። ማነው ስሙ? ሄኖክን ማሰብ ስለማትፈልግ ጠበቃ ዮሴፍም ደግሞ ያው እየጠየቃት ነው፣ እያስቸገራት ነው። ኤደንም የሚሆነውን ነገር መክረዋለች። ስለዚህ መለሳ ብለን ኪራስ መለሳለ ይሆን እናስባለን። ጠበቃ ጆን በጣም ተናዷል። በላይ በህይወት አለ የለም የሚለውን ምርመራ እያደረገ ነው። እንግዲህ በላይ በህይወት ካለ አብረን የምናየው ይሆናል። መርማሪ ጆን በጣም ተጨንቋል። አስክሬኑ መጥቶ እንደገና መመርመር አለበት ብሏል። እንግዲህ ያቆመው መርማሪ ጆን ላይ ነው። በሚቀጥለው ክፍል እንገናኛለን። ጽናት ተወዳጁ ድራማ ለዘመናት የቀጠለው የዛሬው ክፍል ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።